ኢራን በኒውክሌር ማበልጸጊያዎቿ ላይ እየተፈጸመ ያለውን ጥቃት በተመለከተ ለዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ ቅሬታ አቀረበች። ኢራን በእስራኤል በኒውክሌር ማበልጸጊያዎቿ ላይ እየተፈጸመ ያለውን ጥቃት በተመለከተ ለዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ ቅሬታ አቀረበች። እስራኤል በኒውክሌር ማዕከላት ላይ የሚፈጸሙ ጥቃቶችን የሚከለክሉ ዓለም አቀፍ ሕጎችን በጣሰ መልኩ ጥቃቶችን መፈጸሟን ቀጥላለች ስትል ኢራን ለኤጀንሲውም ከሳለች። በዛሬው ዕለት እስራኤል አገልግሎት በማይሰጠው በአራክ ኒውክሌር ማብላያ እንዲሁም የናታንዝ ኒውክሌር ማበልጸጊያ ተቋም ጥቃት መፈጸሟንም ገልጻለች። ኤጀንሲው በአራክ ኒውክሌር ይዞታ ላይ በደረሰው ጥቃት በሰው ህይወት ላይ የደረሰው ጉዳትም እንደሌለ ገልጿል። ይህ በእንዲህ እንዳለ ኢራን ዛሬ በፈጸመቻቸው ሚሳኤል ጥቃቶች 89 እስራኤላውያን መጎዳታቸውንም ተነገረ። ኢራን በዛሬው ዕለት በፈጸመቻቸው ሚሳኤል ጥቃቶች የተጎዱ ሰዎች ቁጥር ወደ 89 ከፍ ማለቱን የእስራኤል የድንገተኛ አደጋ አገልግሎት ማጌን ዴቪድ አዶም አስታወቀ። በተጨማሪም በቴል አቪቭ እና በደቡብ የሀገሪቱ ክፍል የተወነጨፉት ሮኬቶች 3 ሰዎች ላይ ከባድ ጉዳት ማድረሳቸውን እንዲሁም ሁለቱ ደግሞ መካከለኛ ሁኔታ ላይ ናቸውም ተብሏል። አብዛኛዎቹ የተጎዱት በፍንዳታዎቹ እንዲሁም በስብርባሪና በፍንጣሪዎች መሆኑንም የሕክምና ባለሙያዎች ይናገራሉ። በእስራኤል ደቡባዊ ክፍል ቤርሻባ በተሰኘው ከተማ የሚገኝ ሆስፒታል በኢራን ሚሳኤል ጥቃት ተመትቷል። ኢራን የሚሳኤል ጥቃቱን ኢላማ በሆስፒታል አቅራቢያ የሚገኝ ወታደራዊ ይዞት መሆኑንም አስታውቃለች።